الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. أما بعد يتكبراتشو وندمتشو اهتتشي من العالم التقنيو. السلام عليكم ورحمة الله وبركاته. زاري جمعة كانوا صلاة على النبي محمد صلى الله عليه وسلم مبزات على بن. اللهم صل وسلم وبارك على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. صباح الخير صباح النور. لمن أدراتشو سلام ناتشو دنا ناتشو؟ الحمد لله دنا نኝ ሰላም ነው ሁሉም ነገር። እቺ የመንገዷ ንግግሬ ለምን እንደምወዳት ልንገራችሁ። ምክንያቱ አጠር ያለ መልእክት ስለሚሆን ደስ ይለኛል። ሼር አድርጉልኝ። በአዲሱ ፌስቡክ አዲሱም አይደለም በፊት ነው ግን አልተጠቀምኩበትም። ኢንሻአላህ በሱ ደግሞ በፔጅ ነው። ይሄ ፕሮፋይል ስለሆነ ወደ ፔጁ ልቀየር ነው ኢንሻአላህ ነግራችኋለሁ ሁላችሁ። የትግርኛም የአማርኛም እስከሚጀምረው ግን እዚህ ነው የተጠቀምኩ ነኝ። ምክንያቱ ይሄ ብዙ ፍሬንድ መያዝ አይቻልም። ያ ፔጅ ሲሆን ነው የበለጠ የሚሆን። ስለዚህ እኔ መናገር የፈለኩት በዚህ መንገድ ላይ ማለት ነው። እቺ ህይወት መቼም እንደዚህ መንገድ ናት። መንገድ ትሄዳለህ አንድ ቀን ታቆማለህ ማለት ነው። እቺ ህይወታችን ደግሞ አላህ Subhanahu Wa Ta'ala ለኛ ሲሰጠን የተወሰነ ጊዜ ነው የተሰጠን። በዚህ ዱንያ ላይ ተጠቅመን ለዋና ቤታችን ዋና አኺራችን ለመሄድ ነው ሐሳቡ። ዋና ቤታችን ያ ቤታችን ደግሞ አያችሁ ሸር ሳላረገው ረሳሁት። ለነዚህ ግሩፖች ደግሞ እስኪ ልሞክረው ከተቻለ። ረሳሁት፣ አሁንም ዛሬም ረሳሁት። ኦኬ ወንድማችን ያየው ከሆነ በራሱ ያደርገዋል ኢንሻአላህ ተዓላ። እና እቺ ዱንያ አጭር ጊዜ ናት። አላህ Subhanahu Wa Ta'ala የሰጠን እቺ ህይወት قل إن صلاتي ونسكي ومحياي ومماتي لله رب العالمين። ሁሉም ህይወታችን ሁሉም እናረገው ለአላህ Subhanahu Wa Ta'ala መሆን እንዳለበት በቁርአን ተነገርነ ማለት ነው። እና ሁሌ እኛ አንድ ነገር እስከዚህ እስከሚሆን እንደዚህ እስከሚሆን ብለን ታጅል የምናረገው ምሳሌ በደስታችን ይሁን በህይወታችን የምንፈልጋቸው ነገሮች ሁሌ መጠበቅ የለብንም። ምክንያቱም አንድ ቀን ይሄ ዛሬ ቀን በቃ የዛሬ ቀን ቀናችን ዛሬ ነው። የኛ ህይወት ዛሬ ብቻ ነው፣ አናቅም። ምክንያቱም ሞት መቼ እንደሚመጣ አናቅም። እና ሁሌ ደግሞ ለአኺራ ለማስታወስ የሚጠቅመው ምንድነው? ሞት ማስታወስ ማለት ነው። የሰው ሞት ስንሰማ የራሳችን ሞት ኤኒ ታይም እንደሚሆን ስናቅ ስራዎችን እናስተካክላለን ማለት ነው። ህይወታችን እንቀይራለን። ምን እንደምንፈልግ እንወስናለን። አሁን እኮ በዚህ ሰዓት አሁን ባያችሁ በዚህ በኮሮና ምክንያት አድርጎ ይሄ መርፌ መውጋት የሚፈልጉት እንደሚባል ሀቅ ከሆነ ማለት ነው በራሳቸው እንደሚናገሩት ኢንፎርሜሽኑ የወጣ ወይ ደግሞ ሳያስቡት ሰው እንትን ያደረገው በቃ ለኛ ሊቆጣጠሩን እስኪ እንደ ሮቦት ሊቆጣጠሩን አስቡ እስኪ። ሱብሃንአላህ يعني አላህ የሰጠን ጭንቅላት አላህ የሰጠን ህይወት አላህ የሰጠን ፍላጎት እነዚህ ክፉ ሰዎች ሱብሃንአላህ እስከዚህ ድረስ ክፋታቸው እስከዚህ ድረስ ሸይጣን እንዴት እንደመለካቸው እንዳመለኩት እነሱ የሚያሳየው ምንድነው? በህይወት ሰው በቃ ገብቶ ሌላ ቀርቶ እኛ ምን እንደምንፈልግ ምን እንደምናስብ ምን እንደምንወስን አለመቻል። በቃ እነሱ እንደ ሮቦት ሊቆጣጠሩን እንደዚህ ቲቪ ቻናል በእንትኑ ሪሞት እንደምትቆጣጠረው አንተ ወደ ከናሉ የፈለክ ትሰማለህ ትዘጋለህ። እንደሱ ሊያረጉ አላህ ሙስተዓን። አረ አላህ አያሳካላችሁ። አላህ Subhanahu Wa Ta'ala አያሳካላችሁ። ለማንም ሰው እንደዚህ ከዚህ በላይ መቆጣጠር ምን ይፈልጋሉ? ህይወታችን እኮ በብዙ ነገር እነሱ የተቆጣጠሩት ነው። እና ከዚህ በላይ ደግሞ ይፈልጋሉ። ትንሽ ሀያ ሳይኖራቸው ሀያ ያላቸው አላህ ፍራቻ ስለሌላቸው ስለሆነ ሞት ስለማያስታውሱ
ምንድነው ان لم تستحي فافعل ما شئت ሐያ የለው ሰው ከሆነ በቃ አላህ ፍራቻና ሐያት አላህ ማያስብ ከሆነ የፈለገ ያረጋል ማለት ነው ወለለኝ ስለዚህ በጣም የሚገርም ሰዓት ነው ምን ኖረው ያለን በሁሉም ነገር ስታይ ማለት ነው በርግጥ አሁን ሞት የበዛበት ጊዜ የሆነ ግንኛ ብዙ ጊዜ ደግሞ ሞት ይሄን ሞት ለኛ የሚመጣን አይመስልንም ለኛ የሚመጣ አይመስልንም ለሌላ ሰው ብቻ ሰምተን ነው ዝም እንለውና የተደወለ ነው በመሃል ስለዚህ ዋና ሐዲሱ እንደተጻፈ እንዳያችሁ ኩን في الدنيا غريب كأنك غريب أو عابر سبيل በዚህ الدنيا ላይ አንተ እንዴት ነው እኛም እንዴት ነው መኖር ያለብን ሁላችን ማለት ነው ከራሴ ጀምሮ እኛ እንደ غريب ማለት ስትሬንጀር ማለት ነው ስትሬንጀር ማለት ደግሞ አንድ ሀገር ስትሄድ غريب ትባላለህ ወይ ደግሞ ውጭ ዜጋ ወይ ደግሞ ባለ ሀገር አትባልም እንትን ማታቀው ሀገር ስትሄድ መጀመሪያ ማለት ነው غريب ብለህ ትጠራለህ ስለዚህ ኩን في الدنيا كأنك غريب አሁን አንተ غريب አይደለህም ግን كأنك እንደዚህ ስሜቱ እኔ አንድ ሀገር ሲሄድ አላቀውም ቤቴ አይደለም መንደሩ አላቀውም ሰዎች አላቃቸውም ቋንቋቸው አላቃቸውም እንደዚህ በቃ ብቸኝነት ይሰማኝ غريب ይሰማኝ غريب ሆኖ ይሰማኛል እሱ ደግሞ ምንድነው እንደ غريب ማለት እንደ እንግዳ ወይ ደግሞ እንደ ቤትህ እንደ አትቁጠረው እቺ ዓለም ቤትህ አትቁጠራት እቺ ቤትህ አይደለችም ቤትህ የምትጠብቅ ያለች እቺ የአኺራዋ ቤት ናት ቀብራችን ማለት ነው ቤታችን ዋና ቤታችን ቪላም ሊሆን ይችላል ትንሽ ቤትም ሊሆን ይችላል ለሰአላህ العفو والعافيه ረሱል ሰለላሁ ዐለይሂ ወሰለም ብለዋል እቺ ቀብሯ ምንድነው የምትሆነው هي ትንሽ ሕፍራዋ ጉድጓዷ ማለት ነው ወይ ትንሽ ጀነት ትሆናለች ወይ ደግሞ ትንሽ ጀሃነም ትሆናለች እንደ ስራችን ማለት ነው እኛ ተዘጋጅተን ለዛ ቤቱ አስተካክለን ሁሌ ያስታውስን እኔ ዛሬ ሁሌ ጧት ስንነሳ ማስታወስ አለብን ዛሬ አዲስ ቀን ተሰጠና አልহামዱሊላህ هذا فضل من الله نعمه من الله سبحانه وتعالى ምን መስራት ኸይር ነገር እንችላለን በዚህ ቀን ምን ኸይር ነገር መናገር ይችላልው ምን ኸይር ነገር ማድረግ ይችላልው ብለን ስናስብ ነው ህይወታችን ወደ እንትን እየተቀየረ የበለጠ የሚሆን ማለት ነው ምክንያቱም በጣም ጫናላችን በህይወታችን በሁሉም ነገር ማለት ነው በስራም በህይወትም በኢኮኖሚን በብዙ ነገር ማለት ነው አንዳንድ ጊዜ በጣም ታዝናለህ ለምን ሰው አማና ሰጥተው አማና ሳይዝልህ ሲቀር በተለያየ ነገር ይስበላሽብህ ብዙ ነገር አለ ግን ሁሉም ነገር አላፊ ነው ምንም ሲያምሩ እነዚህ ወፎች ተሰብስበው እየሄዱ ናቸው ማሻአላህ ይቅርታ ደስ ይላሉ እና ምን ችግር አለው ብር ይጠፋል ብር ይመጣል ሰው እምነት ማጣት በውስጥ ነው የሚያሳዝንህ ትንሽ ለምን ሰው ካላመነ ማን ያምናል እንጂ ብዙ ነገር በህይወታችን ሊከሰት ይችላል ግን የመጨረሻ ዓለም አይደለም ዋና ሰው ጤና ካለው እድሜ ካለው النعمه دمو انت عدوا نعمه الله لا تحصوها الله سبحانه وتعالى بلونال نعمه ብዙ ያለ በህይወታችን ብትቆጥሩት አትጨርሹትም ብሎናል ስለዚህ እኛ ለيوم القيامه ምን ለቀኑ እንትን መዘጋጀት አለብን ኩን في الدنيا كأنك غريب او عابر سبيل عابر سبيل ደግሞ ማለፊያ እንደዚህ እቺ ዱንያ ማለፊያ ናት እንደዚህ ትራንሲትም እንደሚደረገው እንደ ትራንሲት አይነት አንድ ኤርፖርት ሄደ ወደ አንድ ሀገር ወደ ሀገርህ ልትሄድ ፈልገህ ግን የሆነ ሀገር ደግሞ ትራንሲት ታረጋለህ ትራንሲት አትቆይም ቻልፈ አንድ 2 ሰዓት 5 ሰዓት አንድ ቀን ሊሆን ይችላል 2 ቀን ሊሆን ይችላል ግን ዋና መንገድህ ግን አንድ ሌላ ሀገር ነው ማለት ነው ስለዚህ እኛ ደግሞ እዛ መቼም አትመስረትም ያ ትራንሲት የምታረገው ሀገር አትቆምም እዛ ስራ አትሄድም ቤት አትሰራም ምን አታረግም ምክንያቱ ትራንሲት ቦታ ነው ለትራንሲት ቦታ ምን ታረጋለህ እንዲያውም ኢቃህን ራሱ በአየሩ ላይ ሊቆይልህ ትንሽ ኢቃ መያዝ ነው የምትፈልገው ምክንያቱ ትራንሲት ሆነ በኤርፖርቱ ትልቅ ሻንጣ ልትጎት ምን ልታረግ ምን አትችልም አትፈልግም ስለዚህ ለኛ ደግሞ እቺ ዱንያ እንደ ትራንሲት ማለት ናት እኛ የመጣ ነው 50 ልንኖር እንችላለን 50 አመት ወይ 60 ሊሆን ይችላል እስከ 70 ሊሆን ይችላል 20 ሊሆን ይችላል 10 ሊሆን ይችላል አናቀም
ሁላችን በየእድሜያችን የተጻፈ ቀን ያ ቀን አለቀ እንደባል እነ ታቃላችሁ በምንድነው ማስታውሰው የዚህ የእድሜ ነገር ምሳሌ አንድ ተስቢህ የምታርግበት አለ አይደለም ከሞቶ ጀምረህ ሱብሃንአላህ ሱብሃንአላህ ቢሐምዲ ሱብሃንአላህ አለ በሞባይል የምንጠቀምበት ማለት ነውና ሱብሃንአላህ ቢሐምዲ ብለህ ከሞቶ እስከ ዜሮ እስከምትሄድ ሁሌ ትዝም ይለኝ ታቃላችሁ እድሜያችን ነው በቃ እኔ አላቅም እንደዚህ ሱብሃንአላህ ቢያስ ጀምር ለካ እድሜያችን እኮ እንደሱ ነው ሞቶ ሊሆን ይችላል ግን እንደዚህ አንድ ስትጫነው አንድ አመት ሄደ ሱብሃንአላህ እና የጎደለ እስከ ዜሮ ይደርሳል ማለት ነው ሞቶ ተስቢህ ወይ ሞቶ ተህሊል ታረጋለህና እድሜያችን ደግሞ እንደሱ ነው 100 አመት ተሰጠን ልንሆን ይችላል ግን ጎድለዋል ስንት እንደጎደላን 50 ሊሆን ይችላል 70 ሊሆን ይችላል ከተወለድን ቀን ጀምሮ ከዛ አንድ ቀን ይጎድላል ከዛ ከህይወቱ የተጻፈለት ሲወለድ ማለት ነው በዛ ቀን አንድ ቀን በዛ ሰዓቱ አንድ ሰዓት ሄዳለች ማለት ነው ስለዚህ እኛም ማድረግ ያለብን ምንድነው عيش في الدنيا كأنك غريب أو عابر السبيل እኛ እቺ ዱንያ ብዙ አንተማመንባት የዱንያ ላይፍ ሁሌ ወደዛ ብቻ ፎከስ ማድረግ ያለብን የአኺራ ቤታችን የአኺራ እንትን ቦታችን ለሱ ነው በደንብ መስተካከል ያለብን አንዳንድ ጊዜ ሰዓቱ እንዴት እንደሚሮጥ ራሱ እኔ አይገባኝም እና እኛ ማድረግ ያለብን ምንድነው አላህ የሚወደው ስራ ለመስራት መሞከር አለብን ኢንሻአላህ ከቻልኩ ስመለስ ደግሞ ቀጣይ ስላለበት እቀጥልበታለሁ ኩን في الدنيا እቺ ተስታውሷት ኩን في الدنيا كأنك غريب أو عابر سبيل እኛ እዚህ ማለት ደግሞ ስራ መተው ማለት አይደለም ቁጭ ብለን ለዱንያ አትሰራም ብለ አትጠቅምም አትረባም ብለን መተው ማለት አይደለም አብሶሉት አይደለም ሁሉ ነገር በስራ ይገባል ሁሉ ነገር በዒባዳ በአጅር ይገባል ስራ ምን ሰራው አሁን እቺ ስራ መሄዳት ነው ሁሌ ጧት ተነስቼ እንደዚህ ስንት አጅር አላት መሰላችሁ ግን ንያ መኖር አለበት انما الاعمال بالنيات وانما لكل امرئ ما نوى فمن كانت هجرته الى الله ورسوله فهجرته الى الله ورسوله ومن كانت هجرته لدنيا يصيبها او امراه ينكحها فهجرته الى ما هاجر اليه ስለዚህ እኛ ንያችን ለአላህ Subhanahu Wa Ta'ala መሆን አለበት ሁሉም ነገር እንደሱ ካደረግን ምን ከስራው ሰዓት የለም ምን ከስራው ጊዜ የለም ምን ከስራው እድሜ የለም ምክንያቱ ሁሉ የምንራዋጠው ያለን ተስቢህ ያረግን ሶላታችን እየሰገድን ኸይር ስራ እየሰራን ለኸይር ነገር እየተነሳን ለኸይር ነገር እየተመኘን ከሄድን ምን ከስራው እድሜ የለም ማለት ነው ሁሉ ነገር በዒባደቲላህ Subhanahu Wa Ta'ala قل ان صلاتي ونسكي ومحياي ومماتي لله رب العالمين ስላለ ሁሉም ነገር እንደሱ ማድረግ አለብን ባረከላሁ ፊኩም ጀዛኩሙላሁ ኸይር ዛሬ ሱረቱል ካፍ እንቅራ ሰላት على النبي صلى الله عليه وسلم እናብዛ ሰው የሚችል ኸይር መስራትና ኸይር ማድረግ ኸይር መናገር የሚችለው ትንሽ ብትሆንም ሰደቃ መውጣትም ቢሆን ተቆናር ወለው በሽቅ ተምራ ብለው ረሱል ሰለላሁ ዐለይሂ ወሰለም ንመኩር ዱዓ እንረሳሳ ዱዓ አድርጉልኝ እኔ ሁሌ የሰው ዱዓ በظهر الغيب ሳይሰማ ሌላ ሰው ዱዓ ሲያረግልህ ሙስተጃብ ነው አላህ Subhanahu Wa Ta'ala ይቀበለዋል ከአንድ ዱዓ የማይመለስ ነው እና ሁላችን اللهم اغفر للمسلمين والمسلمات الاحياء منهم والاموات اللهم اعز الاسلام والمسلمين እያል ለኔም ዱዓ አድርጉልኝ እኔም ለናንተም ለሁሉ ሙስሊም ብዬ ለሁሉ ስፔሻሊ ደግሞ ለተከታታዮች ደግሞ ብዬ ዱዓ ሁላችን እንደዚህ የተደረገን ጀነት አብረን ጀነት لنهون نسأل الله سبحانه وتعالى أن يغفر لنا ويرحمنا ويتوب علينا إنه هو التواب الرحيم بارك الله فيكم لجزاچو سطاچو لني لمتتكاتلو سوچ በጣም አመሰግናለሁ الله يسطلኝ الله يقوياچو بارك الله فيكم جزاكم الله خير سبحان الله وبحمدك نشهد ان لا اله الا انت نستغفرك ونتوب اليك بسم الله الرحمن الرحيم والعصر ان الانسان لفي خسر الا الذين امنوا وعملوا الصالحات وتواصوا بالحق وتواصوا بالصبر والسلام عليكم ورحمة الله وبركاته